ሰበር ዜና በጉጉት ሲጠበቅ የነበረው የአሜሪካና ኢራን ውይይት የመጀመሪያው ዙር ተጠናቋል። የአለመተማመን ግንብ መወገድ አለበት ሲሉ የኢራን የውጭ ጉዳይ ሚኒስቴር ተናግረዋል። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ አጠር ያለች መረጃ እንደሚከተለው ላጋራችሁ። ውይይቱ የተካሄደው በኦማን ዋና ከተማ ሙስካት ሲሆን ሁለቱ ሀገራት ፊት ለፊት ከመቀመጥ ይልቅ በኦማን ባለስልጣናት አማካኝነት መልእክቶችን ሲለዋወጡ ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የሀገራቸው ልዑክ ሲመሩ፣ በአሜሪካ በኩል ደግሞ የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና አማካሪው ያሬድ ኩሽነር መገኘታቸው ተረጋግጧል። ይህ ስብሰባ የመጣው ቀጠናው በጦርነት ስጋት ውስጥ ባለበትና አሜሪካ በኢራን ላይ የምታደርገው ወታደራዊ ጫና በጨመረበት ወቅት ነው። ሚኒስትር አራግቺ በሰጡት ማብራሪያም ኢራን ወደዚህ ድርድር የገባችው ክፍት በሆነ ዓይንና ያለፈውን ዓመታት ክስተቶች በማስታወስ እንደሆነ ገልጸዋል። ሚኒስትር አራግቺ ከስብሰባው በኋላ ለጋዜጠኞች በሰጡት መግለጫ የሚከተለውን ብለዋል። የሁለታችንም አመለካከቶች እርስ በርስ ተለዋውጠናል። ይህም በጣም አስፈላጊ እርምጃ ነበር። የእኛ ስጋቶች፣ ጥቅሞቻችን እና የኢራን ሕዝብ ያላቸው መብቶች በግልጽ እንዲተላለፍ ተደርጓል። ንግግሩ በጣም ጥሩ በሆነ ድባብ ውስጥ የተከናወነ ሲሆን የሌላኛው ወገን አመለካከቶችም ተደምጠዋል ብለዋል። ሚኒስትሩ አክለውም ኢራን ለመብቷ እንደማትደራደርና ማንኛውንም አይነት ወታደራዊ ትንኮሳ ለመመከት ዝግጁ መሆኗን አስታውቀዋል። ይሁን እንጂ ዲፕሎማሲው ለዘላቂ ሰላም ብቸኛው መንገድ እንደሆነም አመላክተዋል። የኦማን የውጭ ጉዳይ ሚኒስቴር በበኩሉ ምክክሩ ትኩረት ያደረገው ቴክኒካዊና ዲፕሎማሲያዊ ድርድሮችን በድጋሚ ለመጀመር የሚያስችል ምቹ ሁኔታም በመፍጠር ላይ መሆኑን ገልጿል። ምንም እንኳን አሜሪካ በኢራን የኒውክሌር ጣቢያዎች ላይ ጥቃት ሊሰነዘር እንደሚችል ስታስጠነቅቅ ብትቆይም የዛሬው የኦማን ጅማሮ ውጥረቱን ለጊዜውም ቢሆን ሊያረግብ ይችላል ተብሎ ተስፋ ተጥሎበታል። ልኡካኑ አሁን ወደ የሀገራቸው ዋና ከተሞች ተመልሰው ምክክር ካደረጉ በኋላ ለቀጣዩ ዙር ድርድር መቼና እንዴት እንደሚገናኙ እንደሚወስኑም ተነግሯል። የኢራንና አሜሪካ ቀጥተኛ ያልሆነ ንግግር በመካከለኛው ምስራቅ ሰላም እንዲሰፍን ትልቅ ሚና ይኖረዋል ተብሎ ቢጠበቅም ሁለቱ ሀገራት ያላቸው ጥልቅ ልዩነት ግን አሁንም እንደቀጠለ ነው። በኦማን የተጀመረው ይህ ዲፕሎማሲያዊ ጥረት ወዴት እንደሚያመራም እየተከታተልን የምናደርሳችሁ ይሆናል። በተያያዘ ከአሜሪካ ልኡካን በኩል እስካሁን የወጣ መረጃ የለም። ስለ ውሎ አዲስ ነገር ሲኖር ደግሞ ለእናንተ መረጃ የማደርሳችሁ ይሆናል። ቤቱን ሰብስክራይብ፣ ላይክ ማድረግ እንዳይረሳ።